እቺ ፈልጋለች እኔ ደግሞ አልፈልግም በቃ እኔ ደግሞ ማሰቃየት ሰጥቶኛል አልፈልግም የራሴን ጊዜ ለምን ነው ማታታታ ወደ ሳይሆን በግድ ነው የምትፈታው ገባ አንተም ብላ እሷ ቤተሰቧን አንተ ታሾፍባታለህ አንተ ገባ አንተ እሷ ላይ ሴት እያመጣች ትመጥጣለህ አንተ እንክብካቤ በምትፈልግበት ሰዓት ትርቃታለህ ትሸሻለህ ያልክ ከሀገር ወጣው ሀገር ውስጥ ነኝ ብለህ እርጉዝ ሚስቴን ትሻፍዳለህ ናናት ነኝ ለምን ነው የማትፈታው ትፈታታለህ ወደ ሳይሆን በግድ ወደ ሳይሆን በግድ ትፈታታለህ አንተ እንዴት ነው ማፈታት እንዴት ነው ማፈታት አንተ ከካ ተሰቃየህ ከዚህ በላይ ሴት ልጅ እንክብካቤ ነው የምትፈልገው በዚህ ሰዓት እንክብካቤ በገዛ ቤቷን እኮ በቀደም በገዛ ቤቷ በር ከፍተህ ነይ ውጪ ያልካት አንድ በል በቀደም ደግሞ ጥላሃት እንኳን አመት በዓል ሳታከብር መጥተህ ሳጠራት ያንተን ትራፊ እንድትበላ አረካት ከዛች ገልቱ ጋር ሆነ ማለት እሷ እርጉዝ ሚስት ፊት ለፊት ቁማ ያለች ያቺኛይትን ኪሳራ ትጠይቃለህ አንተ ከክለሴ ልጅ እንዴት ነው ክብር ማይኖር ሉካስ አምሮኛል ብዙ ምግቦች አይነት እንጀራ የኢትዮጵያ ክትፎ ምናምን ነገር በጣም እውነቴን ነው እንጀራ ናፈቀ ክትፎ ናፈቀ አይነት ናፈቀ እውነቴን ነው ከታትፎ ይጣለዛ ገና ከሄድክ 2 ቀን አይደል እንዴ 2 ቀን ነው 3 ቀን 20 ዓመት የቆየ ዲያስፖራ አይመስል እንጀራ ናፈቀኝ ክትፎ ናፈቀኝ አይነት ናፈቀኝ ምን አይነት ሰው ነው በል ደሞ ነው የምትሄደው ልጅቷን የተወጠረ ከበሮ አስመስለህ ሆዷን የተወጠረ ከበሮ አስመስለህ ነው የምትሄደው ከድግስ ቤት የምትገባ ምስኪን ይመስላል ሆዳ ይሄን ነው የምትሄደው መሄጃ የለህም እንጂ ሲኖር አይደል እንደ መሄጃ ወይ ጎንደር ነው ወይ ባህር ዳር ነው ሆዷን ነፍተህ ተነስተህ ነው የምትሄደው መሄጃ የለህም ወይ ጎንደር ወይ ባህር ዳር ወይ ጅማ ነው በቃ ገምቱ ያለውበት ቦታ ገምቱ ናፈቀ እንጀራ ክትፎ ናፈቀ እኔ የዚህ ልጅ ከስራ ደክሞኝ ልተኛ አልጋዬን አንጥፌ የዚህ ልጅ ነገር ሼር አታድርጉብኝ እብዬ ደከመኛውን እንቅልፌን አሳጣችሁኝ እንግዲህ ደክሞኝ ነው ከስራ ገብቼ ልተኛ ስል አትመለስ ወደዚህ እንዳትመለስ ተለያይተናል ብለሃል አውቃለሁ ወይ ጎንደር ወይ ባህር ዳር ነህ እሷ ከዚህ ትሰራለች አንተ ከዛ ትሰራለህ ሲስተም በፒፕሉ ልትጫሙ አትመለስ ከተመለስክ ግን እኔ ነኝ መጥቼ ግንባሬን ማረው አቦል ምሽቴን አበላሻችሁ ትናንትና እንግዲህ ሩታዬ መታለኝ ማለት ነው እንግዲህ እንደዛ ሰራተኞች መቼም ያው አለ ሩታ እኮ ስራ የላቸው ጋይስ አብርሃም ደግሞ እንግዲህ ሌላ ሀገር ሊሄድ ነው ተውኝ በቃኝ ሸለቸኝ ሲጀመር እኔ በጣም ሀብታም ነኝ ሌላ ሀገር ሄጄ ከዜሮ ተነስቼ እንደማድረግ አውቃለሁ ወት ወላላገሬ ሰው እውነትን ነው እንዴ አቶ አባጋዝ ማለት ነው አሰላሙ አለይኩም ሰላም ሙድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ ደህና ናችሁ ባላችሁበት ሰላማችሁ ዝትረፍ በልልኝ ውድ ቤተሰቦቼ ማለት ነው ላይክ ሼር ሰብስክራይብ አትርሱ ቪዲዮን ከወደዳችሁት ሼር አድርጉልኝ ላይክ አድርጉ ስወዳችሁ ኮፒ ሊንክ አድርጉ ማለት ነው እሺ ማሮቼ አትርሱላችኋለሁ እና ወደ ዛሬ የመጣሁበት ምን መሰላችሁ ከባድ ልበላችሁ እንግዲህ ትናንትና አቤላ ቤት ሩታ እየመጣ ነበረ እንግዲህ አቤላ ለምንድን ነው እንግዲህ ያው ሰራተኛ አይደለ ተመላላሽ ተቆጣላችሁ መቼም ሁሌ ተመላላሽ ነው ሁሌ እና ትናንትና ሩታ ምን አረገ መሰላችሁ ተቆጣ እንዴት ነው አፍች የምትጠይቂው አላበዛም ማን አንተ ሲጀመር ምን ቤት ነህ እኔ እኮ መሀል ላይ ገብታችሁ ልክ እንደዚህ ጥልቅ የምትሉ ምንድን ነው ያለው አቶ አባጋዝ ማለት ነው ወሽማት ይወጥስ ነው ያለው አይደለም አይሰርልኝ ያልኩት እኔ ራሴ ነኝ ያልኩት ይሄን ባይዘው ይቅርታ ግን ማለት ነው ይላችሁ ማለት ነው ቢሰም ምን መሰላችሁ አብርሽ ምንድነው አለ እድሜን ያገባሁት ገና ልጅ ነኝ ወይ አላችሁ አታወርደኝ እኮ ነው ጋይስ
አታዋርደኝ ነው ማለት ነው። ወይኔ በላቸው ጭራሽ አላድሜ እውነትህን ነው እንዴ? ገና ልጅ ነህ እንዴ? ቦጥጥዩ አቡሽዬ ቤቢ ህፃኑ ኑኑ ወተት ግዙ እናሰጡልን እንጂ እናንተ አበጋዝ ደጋፊዎች የት ናችሁ? ዳይበርም ወተትም አሙቁና ስጡት። እንግዲህ ይሄን አይቀራችሁ ሌላ ነገር የለም። እንግዲህ ልጅ ነኝ እንደው ሳላድግ ነው ያገባሁት እንዴ? ሳልታድግ አንድ ጥያቄ ልንገራችሁ ማለት ነው ወይ ጠይቃችሁ ማለት ነው ጋይስ። አገባ ፍቅር ያዘው አገባ ዱባይ ተጋቡ። እንግዲህ ሽማግሌ ተላከ። ገና ልጅ ነኝ ቤቢ ነኝ እኔ ልጅ ሊወለድ ነው አስረገዘ። እንግዲህ ሩታዬን አስረግዞ ሌላ ሴት ጋር መሽለጥለጥ እወዳለሁ። እንግዲህ አንቺን አስረግዤ ሌላ ሴት ጋር መሽለጥለጥ እወዳለሁ። ይሄ እኮ ልክስክስነት ነው እንጂ ሌላ ነገር አይደለም። ምንም ነገር መልካምነት አያሳየኝም፣ ጀግንነት አያሳየኝም። በጣም ልክስክስነት፣ በጣም ብልግና፣ በቃ ባለጌ ማለት ነው። ቁጭ እናንተ ሰራተኞች ደግሞ ማለት ነው እናንተ ሩታዬ ማለት ነው ሩታዬ ከሌለች እናንተ ቪዲዮ ወይ ደግሞ የሩታዬን ፎቶ ካለጠፋችሁ 50 ቪው አይታይላችሁ። ምን ላይ ጠፋችሁ ትላላችሁ? እውነቴ ነው ማለት ነው። ሩታ ከሌለች ላይክ ራሱ 5000 ራሱ የሚገባ አይመስለኝም። ለምን እኛ ዞር ብለን አናያችሁማ። ሩታዬ ግን ስንኖር እኛ ለሩታዬ ብለን መተን እናያለን። አሁን ግን አቁመናል። አንዳንድ ልክስክስ እንደናንተ አስመሳይ ስለማይወክለን እኛን ልንገርህ ማለት ነው። ሩታም አይወክላትም። ረግጣችሁ ነው ሄደችው። እሺ ልንገርህ እንደናንተ አስመሳይ እና እንደ እህት ነበር ማይሽ እንደ እህት ከሆነ የምታያት አንተ እንደ እህት ከሆነ የምታያት እንደዛ ሄሪሜላ እንደዛ ስትለጣጠፍበት እንደዛ እሽሩሩ ስትለው እንደዛ እቅፍ ሳም ግንባሩን ብትሉ ጉንጩን ብትሉ አንገቱን ብትሉ እንዴ ኬክ እስከሚቆረስ ብትሉ ችግር የለውም። ይሄ ኬኩ ችግር የለውም። ማንኛውም ሰው የሚቆርስ ነው። ግን ደግሞ እንደዛ እስከምታረገው ድረስ እንዴ የእህቴ ባል እኮ ነው እንዴት ብትደፍሬ ነው እንደዛ የምታረገው ብለህ አንድ ቀን አልተናገርካትም። ሄሪሜላ ትባል ምንድን ያላችሁት? አብርሃም የሚያስደስተው እኮ ለምን 4-5 ሴት እኮ ነው ያላችሁት? ተራሳችሁት እንዴ እናንተ ውሸታሞች አስመሳዮች። ከዜሮ እኮ ያነሳያችሁ ሩታ ናት። ይሄኔ እኮ 90,000 እኮ ራሱ የምትገባ አይደለም ነበር፣ እዛው ተዘብዝፈህ ነበር። እንደው 90,000 ሰብስክራይብ ኑሮ እኔ ማለት ነው ጋይስ እቀጣለሁ ልበላችሁ። አይ ቆይ እንደው ብቻውን ይንጣና ማለት ነው አብርሃም ሳያረግ ሩታን ፎቶ ሳያረግ ብቻውን ስለማንም ወሬ አያወራም። ስለፍቹም ስለምኑም አያገባውም ምንም ነገር። እስቲ ብቻውን በራሱ ስራ ይምጣ። 30,000 ራሱ አይታይለትም እንኳን 20,000 ሲኦል ነው የምንገናኘው ከፈለጋችሁ